አሁን ላይ ሰርጀሪ ወይም ቀዶ ጥገና በመሰራት የሰውነትን ቅርጽን ማስተካከል እየተለመደ የመጣ ቢሆንም ሰርጀሪ ከቁጥጥር ውጭ በሆነና ማንም ሰው ሊገምተው በማይችል መልኩ ተሰርተው ዓለምን ግርምት ላይ ሲጥሉ በአንጻሩ ሌሎችን ሀዘን ላይ የጣሉ እንዳሉ ስንቶቻችሁ ታውቃላችሁ? ሰርጀሪን እብደት በሚመስል መልኩ ተሰርተው በዓለም ላይ መነጋገሪያ ከሆኑ ተዋናዮች መካከል አሁን ላይ ምላሷን ለሁለት ማሰንጠቋ አልበቃ ብሏት ግንባሯ ላይ ቀንድ እስከ ማስተከል ደረጃ የደረሰችውን ሴትና ስላሳዛኝ ምክንያቷ እጥር ምጥን ባለ መልኩ አዘጋጅቼላችሁ መጥቻለሁ። ለጥቂት ደቂቃዎች አብራችሁን ስትቆዩ ቪዲዮውን ላይክ እና ቻናሉን ሰብስክራይብ ማድረግ እንዳትረሱ። በዓለማችን የሰርጀሪ ስራ ከተሰሩ ሰዎች መካከል በቀዳሚነት ደረጃ ላይ የተቀመጠች ከ95 በመቶ በላይ የሚሆነውን የሰውነት ክፍሏን በጣም በሚያሳዝን ሁኔታ ሰርጀሪ የተሰራች ሲሆን ሰርጀሪ መሰራት የማይችለውን የሰውነት ክፍሏን ተነክሷለች። በጣም የሚያስገርመው አሁን ላይ 48 ዓመቷ ሲሆን የነበራትን የድሮ ጥርሷን አስነቅላ የውሻ ጥርስ የመሳሰሉና ሲታዩ የሚዋጉ የሚመስሉ ጥርሶችን በማስተከል እንደ አውሮፓውያን አቆጣጠር በ2013 የዓለም ሪከርድ ለመስበር የቻለች ሴት ናት። ምንም እንኳን የምዕራቡ ዓለም ሪከርድ ሰብራለች ብሎ ይናገር እንጂ በርካታ አድናቂዎቿን፣ የሃይማኖት አባቶችን፣ መላው ቤተሰቦቿና ጓደኞቿን ያስቆጣ አሳፋሪ ድርጊት ነበር። ማሪያ በዚህ ምክንያት በርካታ ህዝብ በሚሰበስባቸው ቦታዎችና ሃይማኖታዊ በሆኑ ቦታዎች እንዳትገኝ በርካታ ሰዎች ማስጠንቀቂያ መሰል መልእክታቸውን በወቅቱ ለማሪያ ሲሰነዝሩ ተስተውለዋል። ማሪያ ጁሲ እንደ አውሮፓውያን አቆጣጠር በ1974 በሀገረ ሜክሲኮ የተወለደች ሲሆን ቤተሰቦቿ በወግ ማዕረግና በስነ ስርዓት ነበር ያሳደጓት። ነገር ግን ማሪያ እድሜዋ በቅጡ የወጣትነት እድሜ ሳትደርስ በ15 ዓመቷ ለመጀመሪያ ጊዜ በአካባቢዋ የንቅሳት ስራ ከሚሰራ ሰው ጋር ሄዳ ተነከሰች። የመጀመሪያዋን ንቅሳት ከተነቀሰች በኋላ ለንቅሳት ያላት ፍላጎት ከጊዜ ወደ ጊዜ እየጨመረ የመጣ ሲሆን የመላው ቤተሰቦቿን ፍላጎት ለማክበር በሚል በአገሪቱ ካሉ ዩኒቨርሲቲዎች ውስጥ የህግ ትምህርት በሚገባ ተምራለች። ማሪያ ከተወሰኑ ዓመታቶች በኋላ በፍቅር አብረው የዘለቁት ቤተሰቦቿ በሀሳብ አለመግባባት የተነሳ ትዳራቸው ሊፈርስ የቻለ ሲሆን ማሪያ በዚህ ሁኔታ ተከፍታ የብቸኝነትና የግለኝነት ስሜት እየተሰማት ሄደ። ከብቸኝነት ስሜት ለመውጣት በምትለፋበት ወቅት ድንገት ከአንድ ሰው ጋር በፍቅር ልትወድቅ ቻለች። አሁን ላይ ፊቷን ሲያዩት በጣም በሚባል መልኩ የምታስፈራረው እንስቷ በፍቅር ከወደቀች በኋላ ያለምንም ጊዜ ማራዘም በወጣትነታቸው ትዳር መሰረቱ። አንድ ዓመት ተኩል የትዳር ጊዜ በኋላ የባሏ ባህሪ ከጊዜ ወደ ጊዜ ግልጽ እየሆነ የመጣ ሲሆን ጭራሽ አስበውና አይታው የማታውቀው የቅናት ባህሪ ያለበት ሰው ሆነ። ምንም እንኳን የባሏ ባህሪ እጅግ የተበላሸ የመጣ ቢሆንም እርሷ ግን ትዳሯን ላለመፍታት ስትል አንዳችም ነገር ሳትናገር ዝቅ ብላ መኖር የጀመረች ሲሆን በወጣትነት የጀመሩት ፍቅር በርካታ ዓመታትን አብረው በመዝለቅ የሶስት ልጆች ባለቤት ሊሆኑ ቻሉ። ገና የ15 ዓመት ልጅ እያለች የንቅሳት ሙያን ትወድ የነበረችው ማሪያ ለሙያው ያላት ፍላጎት እየጨመረ በመምጣቱ ሙያዋን ከትዳር ጎን ለጎን በስልጠና ትወስድ ነበር። በጣም በሚያሳዝን መልኩ 11 ዓመታትን በፍቅር የዘለቀችው ንስቷ ከባሏ ጋር የነበራቸው ግንኙነት እየተባባሰና እየተበላሸ በመምጣቱ ትዳራቸው ሊበተን ቻለ። ከዚህ በኋላ ማሪያ በማናለብኝነት መላው ሰውነቷን ንቅሳት በንቅሳት ማድረግ ጀመረች። ንስቷ ንቅሳቱን የጥንካሬ ማሳያ ነው ስትል በተለያዩ ቦታዎች ላይ መናገር ጀመረች። ማሪያ በሰውነቷ ላይ ያሉ ንቅሳቶች በሙሉ እያንዳንዳቸው የራሳቸው የሆነ ትርጉም አለው እያለች ትናገር እንጂ ምክንያቷ ግን እሷ ከምትናገረው ውጪ የሆነና ሰይጣናዊ ባህሪ ያለው ተግባር ነው ሲሉ አንዳንድ ታዋቂ ሰዎች ሲነቅፉት ይስተዋላሉ። ይሁን እንጂ ማሪያ ለተነቀሰቻቸው ንቅሳቶች ትርጉም ስትሰጥ እግሯ ላይ የሚገኙ 6 አይኖች የወለድኳቸው ልጆችና የእናትና አባቷን ብዛት ለመናገር ነው ትላለች። በዚህ አላበቃችው ንስቷ ፊቷ ላይ ያለው የኮከብ ቅርጽ ያለው ንቅሳት ደግሞ ገና ማሪያ ልጅ እያለች አንዳችም አይነት ችግር በሚገጥምሽ ሰዓት ወደ ሰማይ ቀና ብለሽ ኮከቦቹን ተመልከች ያለቻትን እናቷን ለማስታወስ ነው ስትል ትናገራለች። ግንባሯ ላይ ያለው ቀንድ ደግሞ ያልበገሬነትና የአሸናፊነት ምልክቴ ነው ስትል በብዛት ትደመጣለች። መላው ሰውነቷን ከጊዜ ወደ ጊዜ በጥቁራት እየሞላች በሄደች ቁጥር በሰዎች ዘንድ ትኩረትን እየሳበች የሄደች ሲሆን በአገሪቱ የሚገኙ ህዝቦችም ቫምፓየሯ ሴት የሚል ቅጽል ስም እስከ ማውጣት ደረጃ ደርሰዋል። ማሪያ ምንም እንኳን በአንዳንድ ማህበረሰቦች ዘንድ በምትከተለው ነቀፌታን ታገኝ እንጂ እኔ ለሴት ልጅ የቆምኩና ሴት ልጆች በሚደርስባቸው ጭቆና አጥብቄ የምቃወም ነኝ ስትል ራሷን ታሞካሻለች። በህይወቴ ለሃይማኖቴ ትልቅ ክብር ያለኝ ሰው ነኝ የምትለው ማሪያ እኔ በታላቅ ቤተሰቦች የተገኘውና የካቶሊክ እምነት ተከታይ ነኝ በማለት የምትናገር ሲሆን እሷን የሚያውቃት ሰው በሙሉ ማሪያ የሰይጣን ስራን የምትከተል እርኩስ መንፈስ ያደረባት ሴት ናት ይሏታል። አሁን ላይ በርካታ የንቅሳት ስራዎችን በመስራቴ ከኔ ባሻገር ለሌሎች ሊካፈል የሚችል በርካታ ገንዘቦችን ለማፍራት ችያለሁ የምትል ሲሆን ማሪያ በጣም በሚያስገርም መልኩ ድሮ በተማርኩት የህግ ሙያ መሰረት የጥብቅናን ሙያ አሁንም ቢሆን ለተበደሉ ሴቶች ያለምንም ክፍያ እሰራለሁ ብላ ነበርም። የተነቀሷቸው ንቅሳቶች በሙሉ ከማንኛውም አይነት ሰይጣናዊ አምልኮቶች ጋር በጭራሽ አይገናኙም ትላለች። ይልቁንም እነዚህ ንቅሳቶች በሙሉ የነጻነት ምልክቶችና ማንኛውም እርዳታ ሳያስፈልገኝ እኔው ራሴን በራሴ እንደምችል ለማሳየት ነው በማለት ለሚነሳባት ትችት ምላሽ ትሰጣለች። የሰው ልጅ ማንነት ሊለካ የሚችለው ከላይ በምናየው አለባበሱ ወይንም ደግሞ ባረማመዱ አይደለም፣ ይልቁንስ ጠጋ ብሎ መመርመርና መገምገም ያስፈልጋል ስትል ለማንኛውም ለሚሰነዘርባት ትችት ምላሽ ከመስጠት አትቆጠብም። አጭሩ መጽሐፍን በሽፋኑ መገምገም አይቻልም የሚለውን አነጋገር ለመናገር የፈለገች የምትመስል ሲሆን እውነት ማሪያ በዚህ ደረጃ እስከመነቀስና ምላሷን እስከ ማሰንጠቅ ደረጃ ደርሳ የሰይጣን አምልኮን አልከተልም ማለቷ እውነት ይመስላል? ጥያቄውን ለእናንተ ተውኩት። እንደርሷ ንግግር ከሆነ ለተጨቆኑ ሴቶች የቆመች የሶስት ልጆች እናት ለሃይማኖቷ ጽኑና አስተዋይ ነኝ በማለት ትናገራለች። እናንተስ ከሰርጀሪው በስተጀርባ የተደበቀ ሌላ ሚስጥር ይኖራል ብላችሁ ታስባላችሁ? ወይንስ እሷ እንደምትለው ለእምነቷ ታላቅ ክብር ያላት ሰዎችን የምትረዳ ሰው ናት ትላላችሁ? ሐሳባችሁን ኮሜንት ላይ አስፍሩልን። ውድ የጃኬቱ ቤተሰቦች በዛሬ
ያዘጋጀንላችሁ ቪዲዮ በዚህ አጠናቀቅን። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቪዲዮውን ላይክ እና ቻናሉን ሰብስክራይብ አድርጉ። መልካም ጊዜ